አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዳሩ ሰላም ቤተሰቦች ዛሬ ቢኢዝኒላህ ላስታውሳችሁ የምፈልገው አፍደሉል አዕማል ፊ ረመዳን ላይ በላጭነት ያላቸው ስራዎች ምን ናቸው የሚሉትን አስታውሳችኋለሁ። ኢንሻአላህ አብራችሁን ቆዩ። ረመዳን እንደሚታወቀው ትልቅ ወር ነው። ከዚህ በፊት እንዳየነው ቁርአን የወረደበት ወር ነው። የጀነት በሮች የሚከፈቱበት፣ የጀሃነም በሮች የሚዘጉበት፣ ሰይጣኖች የሚታሰሩበት ትልቅ የሆነ ወር ነውና ይህን ወር በመልካም ስራ ልናሳልፈው ይገባል። የተወሰኑ መልካም ስራዎችን ልጠቁማችሁ እፈልጋለሁ ማለት ነው። በዚህ ወር ተወዳጅ የሆኑ ከነዚህ መልካም ስራዎች ረመዳን ላይ ከሚወደዱ መልካም ስራዎች አንደኛው ቂያሙል ሌይል ነው ማለት ነው። ሌሊቱን በተራዊህ በሌሊት ሰላት ማሳለፍ ማለት ነው። ይህን አስመልክተው ረሱሉ ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ቃመ ረመዳነ ኢማነን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢ። የረመዳንን ወር በአላህ አምኖና አጅሩን ከጅሎ ኢህቲሳብ አድርጎ የቆመ ሰው የሰገደ ሰው ጉፊረ ለሁ ማ ተቀደመ ሚን ዘንቢ፣ ያለፈውን ወንጀል ይማራል፣ ወንጀሉ ይማርለታል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። በተለይ ደግሞ ተራዊህ ላይ ትኩረት መስጠት ይኖርብናል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አሁንም በሌላ ሐዲታቸው ምን ይላሉ? ኢነ ረጁለ ኢዛ ቃመ መዐል ኢማሚ ሐታ የንሰሪፍ ኩቲበ ለሁ ቂያሙ ሌይላ። ኢማሙ እስኪያሰላምት ድረስ ከኢማሙ ጋር አብሮ የሰገደ ከሆነ ሌሊቱን ሙሉ እየሰገደ እንዳደረ ይቆጠርለታል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ይህን ዕድል ማስመለጥ የለብንም። በዚህ ላይ መበርታት መጠናከር ይጠበቅብናል ማለት ነው። በዚህ ወር ከሚወደዱ ስራዎች አንዱ ምንድነው? ዱዓን ማብዛት ነው ማለት ነው። ዱዓ አላህ ዘንድ ትልቅ ቦታ አለው ማለት ነው። ዑለማዎች ሲያብራሩ ምን ይላሉ? ዱዓን አስመልክተው ወቀድ ካነ መጂኡ ቀውሊሂ ተዓላ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈሊየስተጂቡ ሊ ወሊዩእሚኑ ቢ ለዐለሁም የርሹዱን በይነ አያት ሲያም ደሊለን ዋዲሐን ዐላ አህምየት ሃዚሂል ዒባዳ ፊ ሃዛ ሸህር። በሁለት ስለ ጾም በሚያወሩ አንቀጾች መካከል ወኢዛ ሰአለከ ዒባዲ የኔ ባሪያ በጠየቀህ ጊዜ ዐኒ ስለኔ ፈኢኒ ቀሪብ እኔ ቅርብ ነኝ፣ ኡጂቡ ደዕወተ ዳዒ ኢዛ ደዓን እኔን የለመነኝ ሰው የጠራኝን ሰው ምላሽ እሰጣለሁ። ፈልየስተጂቡ ሊ ትእዛዜን እሺ ይበሉ፣ ወሊዩእሚኑ ቢ በእኔ የሚመኑ ለዐለሁም የርሹዱን ይመሩ ዘንድ ይላል። ስለዚህ እቺ የቁርአን አንቀጽ በሁለት አንቀጾች መካከል ነው ያለችው ማለት ነው። ከሷ በፊት ሸህሩ ረመዳን አለዚ ኡንዚለ ፊሂ አልቁርአን ሁደን ሊናሲ ወበይናቲ ሚነል ሁዳ ወልፉርቃን ፈመን ሸሂደ ሚንኩም ሸህረ ፈልየሱም። ስለ ጾም ነው የሚያወራው። ስለ ረመዳን ያወራና ይህን ወር የደረሰ ሰው ይጹም ይላል። ከሷ ቀጥሎ ደግሞ ኡሒለ ለኩም ለይለቱ ሲያም ረፈት፣ በረመዳን በጾም በሌሊቱ ይሄን ማድረግ ይፈቀድላችኋል፣ ሐላል ሆኑላችኋል ይላል እና በእነዚህ በሁለት ስለ ጾም በሚያወሩ አንቀጾች መካከል ስለ ዱዓ መምጣቱ በዚህ ወር ለዱዓ ትልቅ ትኩረት መስጠት እንዳለብን ያመለከታል ይላሉ ዑለማዎች። ሌላኛው በዚህ ወር ከሚወደዱ መልካም ስራዎች አልጁድ ወቂራአቱ ቁርአን፣ ቸር መሆን መስጠት፣ እንደዚሁም ደግሞ ቁርአንን በብዛት ማንበብ ነው ይላሉ ማለት ነው። ይህን አስመልክቶ አን ኢብኑ አባስ ምን ይላሉ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወደ ናስ ወካነ አጅወደ ማ የኩኑ ፊ ረመዳን ሒነ የልቃሁ ጅብሪል ወካነ የልቃሁ ፊ ኩሊ ለይላ ሚን ረመዳን ፈዩዳሪሱሁ አልቁርአን። ረሱሉ ሰለላሁ ዐለይሂ ወሰለም ከየትኛውም ሰው የበለጠ ምንድናቸው? ቸር ናቸው። የበለጠ ደግሞ ቸር የሚሆኑት ረመዳን ላይ ጅብሪል በሚያገኛቸው ጊዜ ነበረ። ጅብሪል ያገኛቸውና ሙዳረሳ ያረጋቸው ነበረ። እሳቸው ይቀራሉ፣ ጅብሪል ያዳምጣቸዋል። ጅብሪል ይቀራል፣ እሳቸው ያዳምጡታል ማለት ነው። በዚህ መልኩ በሚሆንበት ጊዜ ጅብሪልን በሚያገኙ ጊዜ የበለጠ ቸር ይሆኑ ነበረ በማለት ይናገራል ማለት ነው። በሌላም ሐዲስ የአላህ መልእክተኛ ሰሒህ በሆነ ሐዲስ ምን ይላሉ? አስሲያም ወልቁርአኑ የሽፈዓኒ ሊልዓብዲ የውመል ቂያማ። ጾምና ቁርአን ለባሪያው የቂያማ ቀን አማላጅ ሽማግሌ ሆነው ይመጣሉ። የቁሉ ሲያም ጾም ምን ይላል? አይ ረቢ ጌታዬ ሆይ መናዕቱሁ ጣዓመ ወሸህወ ፈሸፊዕኒ ፊህ፣ ለዚህ ሰውዬ እኮ ምግብና እንደዚሁም ስሜቱን ከልክየዋለሁ፣ እባክህን አማላጅነቴን ሽምግልናዬን ተቀበለ እያለ አላህን ይጠይቅለታል። ወየቁሉል ቁርአን ደግሞ ምን ብሎ ይጠይቅለታል?
መናዓቱሁ ነውመ ቢለይል ፈሸፊዕኒ ፊህ በሌሊት እኮ እንቅልፍ እንዳይተኛ ከልክየዋለሁ፣ በእኔ እየሰገደ እኔን እያነበበ እኔን እየቀራ ስለዚህ ሽምግልናን ተቀበለኝ ብለው ሁለቱም ጾምና ቁርአን ለአላህ ይጠይቃሉ። ፈዩሸፊዓን አላህ ይቀበላቸውና አማላጅነታቸውን አላህ ይቀበላቸውና አማላጅ ይሆናሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ የረመዳን ወር ማለት ቁርአን በብዛት ማንበብ፣ እንደዚሁም ደግሞ አላህ ከሰጠን ነገር ምን ማድረግ ይኖርብናል? መስጠት፣ ለሌሎች መለገስ ይጠበቅብናል ማለት ነው። ሌላኛው በዚህ ወር ከሚወደዱ ዒባዳዎች ኢጥዓም ምግብን መመገብ ማለት ነው። ምግብ መመገብ በተለይም ለምስኪኖችና ለአቅመ ደካሞች ትልቅ አጅር አለው ማለት ነው። አላህ ሱብሓነሁ ወተዓላ ስለ ደጋግ ባሪያዎቹ ሲያወራ ምን ይላል? ወዩጥዒሙነ ጣዓመ ዐላ ሑቢሂ ምስኪነን ወየቲመን ወአሲራ። አላህ በሚወደው ነገር ላይ ምን ያደርጋል? አላህን በሚያስወድድ ነገር ላይ ምግብ ይመግባሉ። ምስኪኖችን ይመግባሉ። ወየቲመን እንደዚህም ደግሞ የቲሞችን ወአሲረን ምርኮኞችን ወይም የታሰሩ ሰዎችን ይመግባሉ በማለት አላህ ያወድሳቸዋል። ወማ ኑጥዒሙኩም ሊወጅሂላህ የሚያበሉበትን ደግሞ ምክንያት ሲናገር የሰው እይታ የሰው ውዳሴ ፈልገው አይደለም የሚያበሉ። ኢነማ ኑጥዒሙኩም ሊወጅሂላህ እኛ እኮ የምናበላችሁ የአላህን ፊት ፈልገን ነው። ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ ከናንተ ምስጋናና ምንዳ ፈልገን አይደለም ይላሉ። ኢና ነኻፉ ሚን ረቢና የውመን ዐቡሰን ቀምጠሪራ አልአያ እያለ ይቀጥላል ማለት ነው። ስለዚህ የአላህን ፊት ብቻ ፈልገው ሙእሚኖች ይመግባሉ በማለት አላህ ያወድሳቸዋል ማለት ነው። በተለይ ደግሞ አጅሩ ከፍ የሚለው ጾመኛን ማስፈጠር አጅሩ ከፍ ይላል። ረሱል ሰለላሁ ዐለይሂ ወሰለም እንደነገሩን ማለት ነው። ምን ይላሉ? መን ፈጠረ ሳኢመን ካነ ለሁ ሚስለ አጅሪህ ጾመኛን ያስፈጠረ ሰው የጾመኛውን ያክል አጅር ይከፈለዋል። ገይረ አነሁ ላ ዩንቀሱ ሚን አጅሪ ሳኢም ሸይ ከጾመኛው አጅር ሳይቀነስ አላህ ሱብሓነሁ ወተዓላ ላስፈጠረው ሰው የጾመኛውን አጅር ይከፍለዋል በማለት ረሱል ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ስለዚህ አጅሩ በጣም ከፍ ያለ ስለሆነ በዚህ ነገር ላይ ትኩረት መስጠት ይኖርብናል ማለት ነው። ሌላው በዚህ ወር ከሚወደዱ ዒባዳዎች አልኢዕቲካፍ ከሁሉም ነገር ተቆጥበን ወይም ደግሞ ተነጥለን መስጂድ ገብተን ቁጭ ማለት በተለይ ደግሞ አሽረል አዋኺር ላይ ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም እስኪሞቱ ድረስ ኢዕቲካፍ አድርገዋል። እሳቸው ከሞቱ በኋላ ደግሞ ባለቤቶቻቸውን ምን አድርገዋል? ኢዕቲካፍ አድርገዋል። የጠበቀ ሱና ነው ማለት ነው። ይህን አስመልክቶ ኢብኑ ዑመር ይላል ማለት ነው አነ ነቢይ ሰለላሁ ዐለይሂ ወሰለም ካነ ያዕተኪፉ ፊል ዐሽሪል አዋኺር ሚን ረመዳን የአላህ መልክተኛ በረመዳን በመጨረሻው በ10 ቀናቶች መስጂድ ጥቅልል ብለው ገብተው ኢዕቲካፍ ያደርጉ ነበር በማለት ይነግሩናል ማለት ነው። ሌላው በዚህ ወር በጣም ተወዳጅ የሆነው ግዴታም ነው ሸርጡን በሚያሟላ ሰው ጾም ነው ማለት ነው። ጾምን አስመልክቶ ረሱል ሰለላሁ ዐለይሂ ወሰለም መን ሷመ ረመዳነ ኢማንን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ደንቢህ ጾምን በአላህ አምኖና አጅሩን ከጅሎ የጾመ ሰው ያለፈው ወንጀሉ ይማርለታል በማለት የጾምን አጅር ይነግሩናል ማለት ነው። ስለዚህ ሁላችንም በተቻለን አቅም በዚህ ወር እነዚህ የጠቀስናቸው ሌሎችም ያልጠቀስናቸው መልካም ስራዎች በአጠቃላይ እነሱ ላይ መበርታትና መጠናከር ይኖርብናል ማለት ነው። በረመዳን ረሱል ሰለላሁ ዐለይሂ ወሰለም ከዚህ በፊት ያው እንደሰማችሁት ረሱል ሰለላሁ ዐለይሂ ወሰለም ከሶስቱ አሚን ካሉባቸው ሰዎች አንዱ ማን ነው? ረመዳን መጥቶ ወንጀሉን ኑሮት አላህ ጀነት ያልገባ ሰው አላህ ከረህመቱ ያድቀው ብለው ዱዓ አድርገው ጅብሪል አሚን ብለዋል ማለት ነው። ስለዚህ ከእንደዚህ አይነት ሰው ላለመሆን አላህ ወንጀላቸውን ከሚምራቸው ሰዎች ጾማቸውን ከሚቀበላቸው ዒባዳቸውን ከሚቀበላቸው ሰዎች እንደዚህም ከፍተኛ ደረጃ ከሚያገኙ ሰዎች ለመሆን መበርታትና መጠናከር ይኖርብናል ማለት ነው። አላህ ይወፍቀን። ወሰለላሁ ዐላ ነቢይና ሙሐመድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።